ይህንን ስልጠና በአራት ክፍል ከፋፍለን እናየዋለን። ድርጅቶች ለቢዝነስ ባለቤቶች ትክክለኛውን የዲጂታል መረዳት ይዛችሁ ራሳችሁ ራን የምታደርጉበት የመጀመሪያው ማርኬት ሪሰርች ይባላል። እንደዚሁም ለስራ ፈላጊዎች እርግጠኝነት በየትኛውም ሁኔታ የስራ ችግር በፍጹም አይኖርባችሁም። ኮንቴንት ኤንድ ሳይኮሎጂ ያለው ይሄ ፕራክቲካል የሆነውን ማስታወቂያ እንዴት ነው የምሰራው? ለፌስቡክ ብቻ ከ10 ሚሊዮን ብር በላይ አውጥቻለሁ። ማናችንም የማንዘለው መዝለል የማንችለው ኤአይ የዲጂታል ዘመንን ሼር የምታደርጉበት ስልጠና ነው። ሰላም ጤና ይስጥልኝ። በዓለም ዙሪያ ላይ የምትገኙ ኢትዮጵያኖች በሙሉ ወደ ትክክለኛው የዲጂታል ማርኬቲንግ ስልጠና እንኳን በሰላም መጣችሁ። ጥሩ ዌብሳይት ትሰራላችሁ። አልፎም ግራፊክስ በጥሩ ግራፊክስ የተሰራ ፖስት ታደርጋላችሁ፣ ቪዲዮዎችን ትለቃላችሁ፣ ጥሩ ኮንቴንት ትሰራላችሁ። ግን ትክክለኛውን ውጤት አታዩም፣ ወይንም ትክክለኛ ሽያጭ አይከወንም። ምንድን ነው ችግሩ? ብዙ ጊዜ ዲጂታል ማርኬቲንግ ሲባል ያለው እውነታና መሬት ላይ የወረደው በጣም የተለያየ ስለሚሆን ነው። ይህ ስልጠና ለማን ነው? ለማን ነው የሚጠቅመው? ለየትኛው እድሜ ገደብ የለውም። ያው ዲጂታል ማርኬቲንግ ዛሬ ላይ ተፈላጊ፣ ሁሉም ሰው ዲጂታሉ ላይ ፕሬዘንስ መሆን ይፈልጋል። ተማሪ ከሆናችሁ ትክክለኛውን የዲጂታል እውቀት ይዛችሁ ስራችሁን ወይም በምትማሩበት ባላችሁበት ቦታ ራሳችሁን የምታሳድጉበት ነው። እንደዚሁም ለስራ ፈላጊዎች ይህንን ስልጠና ወስዳችሁ በእርግጠኝነት የምናገረው ስራ የምትቸገሩበት ሁኔታ በፍጹም አይፈጠርም። ምክንያቱም እንዳልኳችሁ ሂውጅ የሆነ ፕላትፎርሞች አለን፣ የስራ ፕላትፎርም። እዛ ላይ ገብታችሁ ትክክለኛውን ዲጂታል እውቀት ስላላችሁ ዛሬ ላይ ሁሉም ሰው ሁሉም ካምፓኒ ትክክለኛውን ዲጂታል ፕሬዘንስ ይፈልጋል። ስለዚህ ይህንን ስለምታቀርቡለት ትክክለኛውን ዲጂታል ማርኬቲንግ ስለምታቀርቡ በእርግጠኝነት በየትኛውም ሁኔታ የስራ ችግር በፍጹም አይኖርባችሁም። እንዲሁም ደግሞ በተለያዩ እንቅስቃሴዎች ላይ ላላችሁ እየሰራችሁ ያላችሁ ዲጂታል ላይ በጣም ፕሮፌሽናል የሆነ ዲጂታል ማርኬቲንግ የምንሰራበት ስቱዲዮ ስላለን እዛ ላይ መታችሁ የምትሳተፉበት ስራችሁን የምታቀርቡበት ይሄ ስራችሁን ሀሳባችሁን ብቻ ይዛችሁ መታችሁ ከቀረጻ ጀምሮ እስከ መጨረሻው ድረስ ኮንቴንቱን እስከ ማገዝ ቪዲዮውን ተቀርጾ እስከ ኤዲቲንግ ድረስ የመጨረሻ ፋይናል የምትወስዱበት ነው። ድርጅቶች ለቢዝነስ ባለቤቶች ትክክለኛውን የዲጂታል መረዳት ይዛችሁ ራሳችሁ ራን የምታደርጉበት፣ ሰራተኞችንም ቀጥራችሁ የምታሰሩ ከሆነ ደግሞ ትክክለኛውን የዲጂታልን እውቀት በመያዝ ትክክለኛውን ማስታወቂያ በማሰራት ሽያጫችሁን የምታመጡበት። ብዙ ጊዜ የምናየው የምንሰማው ይህን ያህል ብር አወጣው፣ ፕሮዳክሽን እያሰራሁ ነው፣ ግራፊክስ ሰራተኛ አለኝ። ነገር መግቢያም ላይ እንዳልኩት እያንዳንዷን ለራሳችን የሰራንበትን ትክክለኛውን የዲጂታል እውቀት ወይም ዲጂታል ስራ ስለምንሰራ በእርግጠኝነት ከኛ ጋር መስራታችሁ ለእያንዳንዷ ለምታወጧት ወጪ ጊቭ ዩ ጋራንቲ ገቢ የምታገኙበት ነው የሚሆነው ከማለት ያለፈ ማለት ነው። ምክንያቱም ለራሳችን ሰርተን ውጤታማ የሆንበትን ነገር ነው ለእናንተም የምንሰራላችሁ። ይህ ከማለት ያለፈ ነው። የሰራንላቸው ወይንም እየሰራንላቸው ያሉ ድርጅቶች ሁሉም ውጤታማዎች ናቸው። ምክንያቱስ ሌላ አይደለም፣ መሬት ላይ የወረደውን ወይንም ትክክለኛውን ዲጂታል ማርኬቲንግ ስለምንሰራ ምን አይነት ወጪ ይወጣል፣ ምን አይነት ገቢ ይገባል የሚለው በደንብ በእርግጠኝነት 100% እርግጠኛ መሆን የምነግራችሁ እናውቀዋለን፣ ሰርተንበታል። ያንኑ የሰራንበትን ደግሞ ለድርጅቶች ያለምንም መሰሰት ያለምንም መከልከል ስለምንሰጣቸው ከኛ ጋር የሚሰሩ ድርጅቶች ውጤታማ ናቸው። 100% ውጤታማ ትሆናላችሁ። እንግዲህ እኔ ማነኝ? ይህንን ስልጠና ስምሰጣችሁ ማነኝ? ምንድን ነው ያለኝ ልምድ የሚለው እንግዲህ ላለፉት 8 ዓመታት ለራሳችን ለድርጅቶቻችን የሰራናቸውን ዲጂታሉ ላይ ይሄ ዲጂታል ፕሬዘንሱ ከተጀመረ ጀምሮ ላለፉት 8 ዓመታትና ከዛ በላይ ትክክለኛው መሬት ላይ የወረደውን ለራሳችን ሰርተን ከ10 ሚሊዮን በላይ ብር አውጥተንበት ለፌስቡክ ብቻ ከ10 ሚሊዮን ብር በላይ አውጥቻለሁ።
ይህ በጣም ብዙ ጊዜ የሚጠየቅ ነው። እንዴት የሚባል ነገር አለ። እንግዲህ የነገርኳችሁ ሚኒመሙን ነው። ከዛ በላይ አውጥቻለሁ ለፌስቡክ ብቻ። ከዛ በኋላ ያው የፌስቡክ ዘመን አልፎ ደግሞ ቲክቶክ ሲመጣ እንደዚሁ በትልቅ ፕሮዳክሽን ማቴሪያል የተለያዩ ስራዎችን ለተለያዩ ትልልቅ ካምፓኒዎች እና ለራሳችንም የሰራነውን ፕራክቲካል ምንድን ነው ዲጂታል ማርኬቲንግ የሚለውን ሰርተን ተጉዘንበት ችግሮቹንም ያሉትን እንቅፋቶችን እንደዚሁም ደግሞ ያሉትን አድቫንቴጆችን ምክንያቱም በዚህ ይህን ያህል ብር በወጣበትና ይህን ሁሉ ጊዜ ስንሄድበት የተለያዩ መንገዶችን እናሳልፋለን። አንድ ማስታወቂያ ፌል ያደርጋል። ሌላኛው ማስታወቂያ በትንሽ ብር የወጣ ማስታወቂያ ደግሞ በጣም ፍሩትፉል የሚሆንበት ወይንም ውጤታማ የሚሆንበት አለ። ስለዚህ እነዚህን ሁሉ ችግሮቹንም መፍትሄዎቹንም ቀጥታ ፕራክቲካል ከኖርንበት ለእናንተ ትክክለኛውን መረዳት ያለምንም ዙሪያ ጥምጥም ታገኛላችሁ ማለት ነው። ይህንን ስልጠና በአራት ክፍል ከፋፍለን እናየዋለን። የዲጂታል ማርኬቲንግ ምንነት፣ ፋውንዴሽን ምንድን ነው ዲጂታል ማርኬቲንግ? ይህ እንግዲህ ከባዶ ተነስተን ትክክለኛውን የዲጂታል ማርኬቲንግ ምንነት የምናይበት ነው። ባህላዊና ቨርስስ ዲጂታል ማርኬቲንግ ምንድን ነው? ልዩነታቸው ምንድን ነው? ያለውስ ጥቅም ምንድን ነው? ይህን የምናይበት ነው። የመጀመሪያው ታርጌቲንግ፣ ደንበኞቻችን እንዴት ነው ታርጌት የምናደርገው? እንዴትስ ነው ሪታርጌት የምናደርገው? እዚሁ ክፍል ላይ የምናየው ነው። በፊት ላይ አንድ ሰው እቃን ለመሸጥ ሲፈልግ ለምሳሌ መንገድ ላይ ቆሞ ልብስ ግዙኝ ምናምን ይላል። ሌላው ዲጂታል ማርኬቲንግ ሲባል ብዙ ጊዜ ሰዎች የማይረዱት ነገር ይሄ ደንበኛን ወይንም ሽያጭ ዲጂታል የሚሸጡ ነገሮች ዝም ብሎ ስለቀረበ የሚሸጥ ነገር ይመስላቸዋል ነው። ዲጂታሉ ላይ ሳይኮሎጂ አብሮ የሚሄድ ነገር ነው። ስለዚህ ዲጂታል ማርኬቲንግ እና ሳይኮሎጂ ምንድን ነው የሚያገናኛቸው የሚለው የምናይበት ይሆናል። የዚህ ዘመን ትውልድ ምንድን ነው ይባላል? ይሄ በህልም እንደሚሄድ ሰው ነው ይባላል። ክፍል አንድ ባልንበት ከምናያቸው መካከል ነው ማለት ነው። ሁለት የሚሆነው ደግሞ ኮንቴንት ኤንድ ሳይኮሎጂ ያለው ነው። ቅድም እንዳለው ሰዎችን በ3 ሰከንድ ውስጥ የመማረክ ጥበብ ማለት ነው። እንዴት ነው ሰዎችን የማናያቸውን ሰዎች እንዴት ነው ሳይኮሎጂን ተረድተን እንዴት ነው መማረክ የምንችለው የሚለውን የምናይበት ነው። ሰዎች የሚገዙት ይታወቃል። ማጆሪቲ ኢሞሽን አለው። እንዴት ነው ኢሞሽንን መማረክ የምንችለው የሚለውን የምናይበት ክፍል ነው። በደንብ ቱ ዘ ዲፕ ስንገባ በደንብ የምናይበት ነው። ጥሩም ፓርት ነው። በደንብ በስፋት እናየዋለን። የሶሻል ሚዲያ አልጎሪዝሞችን በደንብ የምናይበት እዚሁ ክፍል ላይ ነው። ጥሩ ኮንቴንት መስራት የሚቻለው አሁን እንዳለው ሰው እነዚህ ደንበኞቻችንን እንዴት አድርገን ነው የምንማርክበት የሚለውን እነዚህ የመጀመሪያ ሁክ ብለናል። ከዛ በኋላ ቦዲ ብለናል። ኮል ቱ አክሽን። እነዚህ እንዴት ነው ጥሩ በሆነ መልኩ አዋቅረን ደንበኞቻችን የሚማርኩ ነገር መስራት የምንችለው የሚለውን በደንብ የምናይበት ክፍል ነው። ክፍል 3 ላይ ደግሞ የምናያቸው ነገሮች ፕራክቲካል የሆነውን ማስታወቂያ እንዴት ነው የምንሰራው፣ ማስታወቂያዎችን እንዴት እንሰራለን፣ ሁሉንም ሶሻል ሚዲያ የምናይበት ነው። ፌስቡክ፣ ቲክቶክ፣ ቴሌግራም ሁሉንም ፕራክቲካል እንዴት ነው ፔድ አድ የምናደርገው። ቡስት ሲባል ሰማላችሁ። ይሄንን በብዙ የምታቆሙበት ፔድ አድ ምን ማለት ነው የሚለውን በደንብ የምናይበት ክፍል ነው። ትወዱታላችሁ። ይሄ በጣም ፋሲኔቲንግ፣ ምክንያቱም ብዙ ነገሮቻችሁን የሚቀይሩላችሁ የትኛው ላይ የትኛውን ማስታወቂያ መስራት አለብኝ፣ የትኛው ላይ የትኛውን ፔድ አድ ማድረግ አለብኝ፣ የትኛው ላይ ደግሞ ፔድ አድ በፍጹም ማድረግ የለብኝም የሚለውንም በደንብ የምናይበት ክፍል ነው። ፔድ አድ ምንድን ነው? ኦርጋኒክ አድ ምንድን ነው የሚለው እናያለን። ኦርጋኒክ አድ ማለት ናቹራሊ የሰራችሁት ማስታወቂያ ያለምንም ክፍያ ራሱ አልጎሪዝሙ ወስዶ ለሚፈለገው ሰው እንዲያደርስላችሁ የምታደርጉበት መንገድ ነው። ሌላው ደግሞ ፔድ አድ ደግሞ የሚባለው ተከፍሎ ማስታወቂያ የሚደረግበት ነው። ይሄ በጣም የሚመከር ነው። ለውጥም የሚያመጣ ነው። ትክክለኛ ታርጌት እስከተደረገ ድረስ ፔድ አድ መደረግ አለበት ወይ? አዎ መደረግ አለበት። ነገር ግን ትክክለኛ ፔድ አድ መሆን አለበት። የሚገርማችሁ እዚህ ጋር
ላይክ ምን ይሉታል መሰላችሁ? ካሲኖ፣ እንደ ካሲኖ ነው ይባላል። ልክ እንደ ቁማር ነው። ትክክለኛውን የፔዳል ካልተጠቀማችሁ ደግሞ ልክ እንደዚሁ በደንብ በጥሩ የምትከስሩበት ነው ማለት ነው። እንዴት ነው? ትክክለኛውን ከፍለን ማስታወቂያዎችን ለሁሉም ሶሻል ሚዲያ። በጣም ሰርፕራይዝ የሚያደርጋችሁ ከዚህ ስልጠና የተለየ የሚያደርገው ቴሌግራም ፔዳል ራሱ የምናይበት ነው። ብዙ ጊዜ እኛ ሀገር ላይ ብዙዎቹ ማስታወቂያ ይሰራሉ፣ ቴሌግራም ላይ አላይም። ስለዚህ ከዚህ አኳያ ዩላኪ እዚህ ላይ የምትማሩ ሰዎች በእርግጠኝነት የምናገረው ነገር በእርግጠኝነት እድለኞች ናቸው። ምክንያቱም ትክክለኛና ውጤታማ የሆነ ስልጠና ስለምታገኙ፣ ፕራክቲካል የሆነ የተሰራ መሬት ላይ የወረደ ስልጠና ስለምታገኙ ማለት ነው። አናሊቲክስ እና እንዴት ወደ ስራ ወደ ቢዝነስ እንቀይረው የሚለው የምናይበት ክፍል ነው። ውጤትን እንዴት በዳታ እንለካለን የሚለው የምናይበት ነው። የሆነ ማስታወቂያ ተሰርቶ በግምት ወይ በጸሎት ይስራልኝ ብለን የምንጠብቀው አይደለም። ምን ያህል ብር አወጣን፣ ምን ያህል ሊድ አገኘን፣ ምን ያህል ኢምፕሬሽን አገኘን፣ ምን ያህል ሽያጭን አገኘን የምንለውን በደንብ በዝርዝር የምናይበት ክፍል ነው። ሌላው እዚሁ ላይ እንዴት ነው ወደ ስራ የምናስገባው እንዳልነው ከኛ ጋር ፓርቲሲፔት አድርጋችሁ የምትሰሩበትን የምናየው። ወደ ምንድን ነው ፍሪላንስ ማድረግ የምትችሉበትን የተማራችሁትን ትምህርት ወደ ስራ የሚቀየርበት ፓርት ነው። እንዴት ነው ላይክ ቢዝነስም ላይ ላላችሁ ቢዝነሳችሁን እንዴት ነው የምትሰርታችሁ ውጤታማ የምታደርጉበት የሚለው በደንብ የምናይበት ክፍል ነው ማለት ነው። ይህ ክፍል ሞር አናሊቲክስ እና ወደ ከሪየር ወይም ወደ ስራ የምናደርግበት ክፍል ነው። ይህ ስልጠና በእርግጠኝነት እንዳልኳችሁ ብዙ ነገሮቻችሁን ስለ ዲጂታል ያላችሁን ነገር የምታስተካክሉበት፣ በእርግጠኝነት ከነበራችሁ እውቀት ሽፍት የምታደርጉበት ነው። ይሄ ዲጂታል ማርኬቲንግ ሲባል እንሰማለን። ፕራክቲካል የሆነውን ትክክለኛውን መሬት ላይ የወረደውን እውቀት በመያዝ ውጤታማ የምትሆኑበት ስልጠና የምታገኙበት ነው። ዲስ ዴይስ ነው ዳት ማናችንም የማንዘለው መዝለል የማንችለው ኤአይ እንዴት ነው ኤአይን ተጠቅመን ማርኬቲንጋችንን የምንሰራው? ናወዳይስ መቼም ኤአይን ያላማከለ ስራ መስራት በእውነትም ምንም ስህተት ነው የሚሆነው። ስለዚህ እንዴት ነው ትክክለኛውን ኤአይ ተጠቅመን ማርኬቲንጋችንን የምንሰራው፣ እንዴት ነው ኮንቴንታችንን የምናሳድገው የሚለውን በደንብ በስፋት ስለ ኤአይ ብትን አድርገን እናያለን። በእርግጠኝነት በዚህም ኤአይ ምን ያህል ፓወር እንዳለው የምናይበት የምታዩበት ክፍል ነው። ምናልባት ትገረሙበታላችሁ። ምክንያቱም በሰከንድ ውስጥ እንዴት ነው 30 ማስታወቂያ በሰከንድ ውስጥ ሰርተ ስጠኝ። እውነት ነው ዛሬ ላይ ኤአይን መጠቀም ግድ ነው። ግን ኤአይን ደግሞ ስንጠቀም ከኛ የሚጠበቀው ፕሮምፕት የሚባለው ደግሞ እንዴት ነው ፕሮምፕት የምናደርገው? ትክክለኛው ፕሮምፕት እንዴት ይጻፋል? በእርግጠኝነት ይህንም ፓርት ውጤታማ የምትሆኑበት፣ ምክንያቱም በጣም በብዙ ሪሰርች ያደረግኩበት በጣም የሰራሁበት አላቪ ኤአይ። ምክንያቱም እላለሁ ልክ እንደ ጓደኛ ነው አሁን እላለሁ። በደንብ እሰራበታለሁ። በደንብ ቱ ዘ ዲፕ ቢያንስ በቀን እውነት ያለማጋነን ከ4 ከ5 ሰዓት በላይ እንዲያው ፈርቼ ነው በጣም እንዳይገነን ከዛ በላይ በደንብ አድርጌ እሰራበታለሁ። ውጤታማ ነኝ። የምፈልጋቸውን ነገሮች ያገኙበት ጊዜ ነውና እናንተም በዚሁ በጣም ትጠቀሙበታላችሁ። ጥሩ ፓርት ጥሩ ነገራችሁን የምትቀይሩበትም ነው የሚሆነው። ስለ ኤአይ ካላችሁ ወይንም ከምታውቁት ላይ በደንብ በስፋት ስለምናይ ኤአይን እንዴት ተጠቅመን ውጤታማ ስራ መስራት እንችላለን የሚለውንም የምናይበት ክፍል ነው። ስለዚህ የዲጂታል ሀብቶን ለመጠቀም ዝግጁ ከሆነ ይህ ስልጠና እውነትም የዲጂታል ዘመንን ሼር የምታደርጉበት ስልጠና ነው። ትክክለኛ ገቢ የሚፈጥረውን ስልጠናን ለማግኘት